ጋይስ ይሄን ቪዲዮ እያያችሁ እስቲ ግምታችሁን አስቀምጡ። እኔ እስከ መጨረሻው አይቼ መጨረሻ ላይ የተሰራው ነገር ነው የገረመኝ። ይሄ ሁላ ተሰርቶ እኔ እኮ ጭራሽ እንደዚህ ነው እንደሚሰራው ምናምን ሁላ የሚል ጥያቄ ፈጥሮብኝ ነበር። እንደዚህ ፕሮሰስ ተደርጎ መጨረሻ ላይ የሚሰራው እኔ እንደውም እንደ ፉድ ነው እንደ ነገር ምናምን ብዬ ነበር። ግን እንዲህ ፕሮሰስ ተደርጎ መጨረሻ ላይ የሚሰራውን ነገር you are not going to guess it። የምትገምቱት ነገር አለ። እስቲ እያያችሁ ግምታችሁን እያስቀመጣችሁ መጨረሻ ላይ እንዲህ አይነት ነገር እንዲህ ነው እንደሚሰራው። አሁን ይሄ አይ ቲንክ የኦቨር እንትን ነው የሚመስለው ክር ቀለም ውስጥ ገባ። አይ ቲንክ እንዲሁ እንግዲህ ከእንትኑ ማየታችሁ መረዳት የምትችሉት ይመስለኛል ጂንስ እየሰሩ ነው ይመስለኛል። ግን ጂንስ እንደዚህ ነው የሚሰራው ብዬ አስቤ ማድረግ ነው። እስቲ እስከ መጨረሻው ያዩትና ጂንስ ነው እኮ ኢማጂን እንግዲህ እኛ ዕለት ተዕለት የምናደርገው ጂንስ መጀመሪያ ያያችሁት ተክል አለ ከሱ ነው የተሰራው። አይ ቲንክ እንደ ኮባ ነገር ነው መሰለኝ። ፍላወር ካስት ያ በዚህ መልኩ ነው። በመጀመሪያ እኔ እንደዚህ ጂንስ ሊሰሩ አልመሰለኝም ነበር። የሆነ አትክልት ምናምን ምንድነው እያልኩ ነበር። እና ጂንስ በዚህ መንገድ እንደሚሰራ እኔ ገምቼ አላውቅም ነበር። ብቻ ይገርማል። ይመቻል።